ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? የዕለቱን የእረፍት ዜና አቀርብላችኋለሁ። የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሂራ ሂደዋል። ህልፈታቸውም የመላው ሀገራችን የኢትዮጵያ ህዝብ ነው። የቀብር ስነ ስርዓታቸው በዛሬው ዕለት ሰኞ 10 ሰዓት ላይ የሚፈጸም ሲሆን የሰላተል ጀናዛውም ዙኡል ላይ ለረጅም ዓመታት ባስተማሩለት ፒያሳ በሚገኘው የኑር ወይንም በኒ መስጂድ የሚከናወን ይሆናል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስርዓተ ቀብራቸውን ለማስፈጸም የተቋቋመው ኮሚቴ የዛሬው መርሃ ግብር እንዲያወጡታል። ከቀኑ 6 ሰዓት ላይ ፒያሳ በሚገኘው ኑር መስጂድ ሶላተል ጀናዝ ይሰገዳል። ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ከቀኑ 10 ሰዓት ስርዓተ ቀብሩ ይፈጸማል። ግለ ማንነታቸውን ስንመለከት ደግሞ ሀጂ ኡመር ኢድሪስ ደመቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ከተማ ለጋሞ ወረዳ ገነቴ በምትባል መንደር በግንቦት 21 ቀን በ1929 ዓ.ም ከአባታቸው አቶ ኢድሪስ ደመቀና ከእናታቸው ወይዘሮ መነን ሽፈራው ተወለዱ። ገና በለጋ እድሜያቸው የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ መንገድ ጀመሩ። በሀጂ ኡመር የልጅነት ዘመን እውቀትን አሳሽ ቀላቢ አሊያም ዞሮ መንገደኛን በመጠየቅ ነበርና ስንቁን የሚቀበለው ሀጂ ኡመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ እውቀታቸው እውቀትን ይሰበስቡ ነበር። ባላቸው ቀሪ ሰዓታቸው እውቀትን ይሰበስቡ ነበር። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ ያልቅም። በጽናት ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን ከእውቀት ገበታ ለማስተጓጎል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ውልፍት ባለማለት ያጋጠማቸውን ፈተና በሙሉ ጽናትና በብልሃት በመውጣት ካሰቡበት ለመድረስ ችለዋል። ሀጂ ኡመር ከ50 ዓመታት በፊት አዲስ አበባ የመጡ ኡስታዛቸውን ወይንም መምህራቸውን በመፈለግ ነበር። ደሴ የወይዘሮ ስህን ትምህርት ቤት የነበሩ በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሀጂ መሐመድ ሳኒ ሀቢብ የጀመረውት የነበረው ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸውን ተማሪዎች እሳቸውን ፍለጋ ተከትለው መጥተዋል። እሳቸው መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተማሯቸው የነበሩ የእሳቸው ተማሪዎች እሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎች ለማስተማር ከበቂ በላይ መሆኑን የተረዱ የሀጂ ሳኒ አንዋር መስጂድ እና በመስጂድ ኑር ወይንም በተለምዶ በኒን መስጂድ በሚባለው እንዲያስተምሩ ተመደቡ። እሳቸውም ግማሽ ቀኑን ለራሳቸው እውቀት ሲሰበስቡ ቀሪውን የቀን ኩሌታና ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሀጂ ኡመር ኢድሪስ ከማስተማራቸው ባሻገር ከ50 በላይ ሃይማኖታዊ መጻሕፍትን ጽፈዋል። ቅዱስ ቁርአንንም ተርጉመዋል። በቅርቡ የቁርአን ትምህርት ስራቸው በሲዲ ተሰራጭቷል። በ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 በላይ ትርጉም አስተምረዋል። ከጻፏቸው መጻሕፍት የህትመት ብርሃንን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ህብረተሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸውን የእውቀት ደረጃ ከፍተኛነት የተመለከቱ ከ25 ዓመታት በፊት የነበረው የአዲስ አበባ የመስጂድ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎችን በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍታሂነት ማዕረግ ሰጥቷቸዋል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን እውቀት አጠር ግጭቶችን ፈተው አስታርቀዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱ ሰዎች መካከል አንዱም ነበሩ። በ1967 የምክር ቤቱ አባልና የኡሌማ ሊቀመንበር ነበሩ። በተከታታይ ለነበሩ ዓመታት በተለያዩ ኃላፊነት ቦታ ላይ ሰርተዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል ለተፈጠሩ አለመግባባቶችና በውይይትና የእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ሆኖም ቅንነታቸው፣ መልካም አስተሳሰባቸውን አልወደደውም። እንዴት ለአንድነትና ለሰላም መፍጠር ትጥራለህ ተብለው አርፈው እንዲቀመጡና ከድርጊታቸው እንዲቆጠቡ ተገደዱ። ሀጂ ኡመር ስለ እርቅና ሰላም እንዲህ ብለዋል። ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት፣ ለሰላም መሰረት ነው ይሉ ነበር። ሀጂ በሰዎች መካከል ሰላም እንዲሰፍን፣ እርቅ እንዲወርድ፣ መልካምነት እንዲነግስ ሁሉም የራሳቸውን ጥረት ያደርጋሉ። ስለ ሰላም ሲናገሩ የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመመካከር የመነጋገርና ሀሳብን የመደገፍ ሆነ የመንቀፍ አስተሳሰብን መርህ አድርጎ የወረድን ሃይማኖት ይዘን በሃይማኖት ስም መናጨት መሰረት የሌለው ነው። የሰው ልጅ የሚጣላው በገንዘብና በስልጣን ነው። እንደ ኢትዮጵያ ሙስሊም እየተነሱ ያሉ የልዩነት ሀሳቦች መሰረታዊነትን የሚያለያዩ አይደሉም። ጥቅምና ስልጣን እነዚህ አጀንዳዎች ሽፋን አድርገው ነው እየተጋጩ የሚገኙት ሲሉም ተናግረዋል። ሁሉም ሙስሊሞች ሰላማዊ የሆነ ሀገር
ማህበራዊ ሁሉም ሙስሊም ሰላማዊ የሆነ ሀገራዊና ህዝባዊ የሆነ እይታ ሊኖረው ከጥርጣሬ የጸዳ ሆነን መራራቅን መነጋገርን ሊያዳብር ይገባል። ለአባታቸው ሀጂ ኡመር ኢድሪስ ቤተሰቦች እንዲሁም ለመላው የእስልምና እምነት ተከታዮች በሙሉ መጽናናት እንመኛለን።